አቤጌድ ዛሬ የእናንተ ጉዳችሁ ነው እያለች ዳጣንና ናታንን እያስፈራራች ነበረ። ጉዳችን ምንድነው ስል አይ ሰላም ያረገዘችው ወይ ካንተ ናታን ወይም ከአባይ ነው ያረገዘችው እያለች እያወረች ነበረ። ከዛ በማታ ላይ የጨው እያለ እናቷ መጠችና እናንተ ልጆች ምንድነው በገዛ ቤት ማረፍ አልችልም ወይ እያለች የናታን በናታን ላይም እንዲሁም በአብጌል ላይም እናቷ እየጫች ነበረ እና በገዛ ቤቴ እንዴት ነው ማላርፋው እያለች እማዬ እቺ ልጅ ግን ጤነኛ ናት ወይስ ምንድን ነው እያለች ናታን ስላስቀየመች አብጌል ምንድን ነው ናታንን ማስቀየምሽ ወይ ናታን ምን አድርገሽ ነው ይሄ ልጅ እንደዚህ ሆኖ የማያውቀው ልጅ ዛሬ እንዴት እንደዚህ ሊሆን ይችላል ምንድን ነው ብላ እናቷ የአብጌል እናት አብጌልን እየጠየቀች ነበር። ናታን እንደዚህ ሆኖም አያውቅም፣ ተባሳጭቶም አያውቅም። በነገራችን ላይ አብጌል ሁሌ የምታወራው ነገር ትክክል ነው፣ ግን የምረዳት ሰው አጠች። በቃ እሷን የምረዳት የለም። እውነት እሷ የምትናገረው በምታዩት አንግል እስኪ እናንተስ አስቡ። አብጌል የምትናገረው ነገር ሁሌ የምትጠረጥረው ነገር ውሸት ነው። በነገራችን ላይ አብጌል የምታደርገው ነገር ሁሉ በቃ የታወቀ ነገር ነው። እውነቱን እየተናገረች ነው። ግን ለካ እውነተኛ ሰው ሁሌም ውሸተኛ ሆኖ ነው የሚታየው የሚለው ሀሳብ ነው ለእኔ እንትን የሆነው ማለት ነው። እና አብጌል ሁሌም የምታወራው ነገሮች፣ የምታደርገው ድርጊቶች ሁሉ በአይምሯ ላይ የሚመጣው ሁሉ ትክክል ነው። ግን የምረዳ ሰው ታጣለች ማለት ነው። እና ወይ ካንተ ወይም ከአባይ ነው ያረገዘችው እያለች እያወረች ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦችዬ። እና እንደተመለከታችሁ አብጌል እና ናታንን እያወራቸው ነበረ። እናቷም መጣች። ከዛ እንግዲህ እንደተመለከታችሁ ነው ማለት ነው። ብዙ ጭቅጭቅ፣ ብዙ ክርክር እያደረጉ ነበረ። በዛም ደግሞ ዳጣም ደግሞ ወደ ሰላም እየሄደች ሰላምዬ አንቺ ለምንድን ነው ባልሽን ማታስታውቂው? እንደምታውቂው ይኸው አብጌል ሁሌ እንደጨቀጨቀችን ሁሌ እንደጠረጠረችን እንዳትጠረጠር የሚያደርገው ነገር አንቺ ባለመንገርሽ ነው። ባልሽን አላስታውቅም እያልሽ ነው። እሷ የምጠረጠርበት ምክንያት አንቺ ብትናገሪ ኖሮ እንደዚህ አትጠረጠርሽም ነበረ። ስለዚህ አሁን ምን እያለች ነው ሰላም ብላ ዳጣን ስጠይቅ አይ አባዬ ነው እያለች ነው። እሺ ዳጣዬ አባይ ቢሆንሳ ላንቺ ምን ይሰማሻል? ምን ትያለሽ አንቺ ብላ ሰላም ዳጣን ትጠይቃለች። ዳጣ ደግሞ አይ እኔ በዚህ ምንም የምለው ነገር የለም የሆነ ተረተርታ ነበር አልያዝኩም እንጂ እና ተረተረተች ማለት ነው በምትናገረው ነገር ላይ ማለት ነው። ቢሆንሳ ብላ ሰላም ዳጣን ትጠይቃለች። እኔ ይሄንን ምንም መገመት አልችልም ብላ እሺ በቃ ሰላሙኝልኝ ብላ ሰላምና እንትኖና ትታይለች ማለት ነው። እና እንዲሁም አብጌል የሆነ መንገድ እየተራመደች እያለ ከዚህ በፊት የአብጌል አፍቃሪ መጣና አብጌልን እያናገረ ነበር። ከዚህ በፊት ታስሮ ነበረ። ከስር እንደታሰረ አስፈቱት ቤተሰቦች። ከዛ ዛሬም አፈቅርሻለሁ እያለ እየጠየቃት ነበረ አብጌልን። ከዛ በአብጌል ደግሞ እሱ ለምራቅ እየተፈች እየሰደበችው ነበረ። በድንገት ደግሞ ናታን መጣ። አብጌል ጋር ስትመጣ ይሄው የኔ የሚለው የኔ የወደፊት ባሌ ይሄ ነው ብላ ለልጁ ታስታውቃለች። አይ ይቅርታ አድርግልኝ፣ እሷ ለኔ እህቴ ናት። ምን ፈልገክ ነው? እኔ ምንም ስሙ አያዝልኝም እንጂ ልጁ እና አብጌል አፍቃሪ ምንም ቢሆን ምንም እኔ ከአብጌል ሞት ነው እንጂ የሚለየኝ ከሷ በፍጭራሽ አልለይም ብሎ ስለ አብጌል እያወራ ነበረ። እና እሷ ደግሞ አይ ለእኔ ይኸው የወደፊት ባሌ ይሄ ናታን ነው ብላ ለሱ ታስታውቃለች። አንተ ናታን የምትባል አንተ ነህ? አዎ አለ። እሱም እህቴ ናት ብሎ ናታን ስለ አንተ የወደፊት ባሌ እኮ ነው ብላ ለሱም ትነግራለች። ከዛ በኋላ ባለመግባባት ደግሞ ናታንና ልጁ ተደባደቡ ማለት ነው። ናታን በቦክስ መታው አፍንጫውን አፉንም ከሳ ሲመታ ይሄ ልጅ ደግሞ ተናደደ ማለት ነው። ተናድዶ በቃ እነሱም ትቶ ሄዶ እሱም እዛ ቀራ። ተናደደና እስከ ቤት ድረስ መምጣት ደረጃ ደረሰ ማለት ነው። እና በነገራችን ላይ አሁንም ደግሞ የዳጣ አባት ወይም የአብጌል አባት ለማርታ ደውሎላት አብጌልን ወደ አረብ ሀገር መሸኘት አለብን
እሷ ቤት ሰላም አሳጥተናለች፣ እሷ የሚሆነውና የማይሆነውን ነገር እያወረች ቤት ላይ ሰላም አተናል ብሎ ለእናቷ ማርታ ይነግራል ደረጀ ማለት ነው። እና ማርታ ደግሞ በፍጹም አይሆንም ልጅ የአይን ብሌኔን እኔ የትም ሀገር ካጠገብ የትም አትሄድም፣ ምንም የማታቅ የምትናገረውን የማታቅ እዛ አረብ ሀገር ሄዳ ምን እንደምትሆን ማን ያውቃል? በዚህ ወይም ጸባይ የላት ምን የላት፣ እንዴት ነው እኔ አረብ ሀገር ማንን አምኜ ነው የሚያቀብላ? ከዛ በኋላ አይ እኔ ከዚህ በፊት ለእኔ አሉኝ የሚሉ ሰዎች ጋር በድንገት እኮ ተነጋግረን እኮ አማቻችተን ነበረ፣ እሷ እንድትሄድ ፈልገን ለ2 ዓመት ብቻ ብሎ ይናገራታል ማለት ነው። አይ ለ2 ቀን ቅርና ለ1 ቀን ራሱ አትሄድም ካጠገብ የአይን ብሌኔ ናት የመጀመሪያ ብላ ትነግራለች ማለት ነው ማርታ ለደረጀ። እና ደረጀ አይ መሄድ አለባት 2 ዓመት ሄዳ እዛም መኖር አለባት። ከዛ እንደዚህ እየተጨቃጨቁ ነበረ። እሺ ለምንድን ነው ለዳጣ ቤት ተከራይተን ዳጣ ለቤት ብንከራያለን ምን ችግር አለ ብላ ማርታ ትናገራለች። ዳጣ በፍጹም ከቤት አትወጣም። እኔ እኮ በነገራችን ላይ አንዳንዴ እኮ ደረጀ የሚያደርገው ነገር እሺ አሁን ለምሳሌ አንዳንድ ነገር እናት የወለደች አንጀት እስኪ ልጇን ይጠላል አይጠላም? እሺ አብጌል ወደ ውጭ ሀገር ትሄድ ዳጣ ትቀመጥ ሲባል ደግሞ ምን ይሰማታል? እሺ ለሷ ለማርታም እውነት ነው። እንዴት ልጄን የወለድከውን ልጅ ትውጣና የሰው ልጅ ቤት የሰው ልጅ አብልጣ ወደ የራስን ልጅ እንዴት ወደ ውጭ ትልካለ ብላ ትጠይቃለች። እና ማርታም ትክክል ናት። ለምን የተሸፈነ ነገር መቼም እኮ እንትን ጥሩ አይደለም። እና ማርታ ብታቅ ኖሮ ይህንን ነገር ምን ይፈጠር ይሁን? በጣም ከባድ እኮ ነው። አንዳንዴ እንደዚህ አይነት ነገር በኢየሱስም በጣም ከባድ ነገር ነው። እና ሰላም እንደዛው ያረገዘችው ከሱ ነው፣ ግን አልታወቀም እንጂ ማርታ አላወቀችም እንጂ ነገሩ ተሸፋፍኖ እያለፈ ነው እንጂ ማርታም በጣም ጥሩ ናት። ለምን ብትባል ሰራተኛዋ ቤት ውስጥ አርግዛ ቁጭ በማለቷ በጣም ትዕግስተኛ ሴት ናት ማለት ነው። እና በነገራችን ላይ ሰላምም እንደዚሁ ባህሏን አላስታወቅም ማለች። እንዲሁም ዳጣን ደግሞ ከቤት አትወጣም ማለች። በዛ ላይ ደግሞ ለማርታ ደግሞ አብጌል የምታወራው ነገር ሁሉ ለማርታ ስትናገር ምን ይሰማት ይሆን? በጣም እኮ አንዳንዴ ከባድ ነው። እናት ለልጇ ካልተረዳች የምትናገረው ነገር ሁሉ ውሸት ነው ማለት አይቻልም። የሆነ ነገር ሰው አንድ ፍንጭ ካላገኘ እንዲሁም ደረጀና ሰላም አንድ ቀን እያወሩ ሰምታ ነበረ። አብጌል የሰማችውን ነገር ነው እያወራች ያለች። እሷ ደግሞ ያልሰማችውና ያላየችውን ነገር የሆነ ነገር አትናገርም። አብጌል የምረዳ ሰው አታለች እንጂ በነገራችን ላይ እና እንደዛ የሆነ ዳጣና ናታን ያወራ ናታን እስኪ ናታንን ዳጣ ናታንዬ እያለች አብጌል በድንገት ደረሰች። ምን አልሽ አንቺ? ምን አልሽ? ናታንዬ ነው ያልሽው እያለች አዎ ናታንዬ እያለች እያወረች ነበረ። ከዛ በኋላ ናታንዬ አይ እኔ የሆነ ነገር ጋብዝልሻለሁ ኬክ ምናምን ስላለኝ እስኪ ናታንዬ ብለሽ ጥሪኝ ስላለኝ ነው እየጠራሁኝ ያለው ብላ ሸፋፍና አለፈች ማለት ነው። እኔ እኮ እሺ እኔ ጋብዛለሁ እያልኩኝ እምቢ የሚል ሰው አንቺ ናታንዬ ስላልሽ ነው የምትጋብዥው ምናምን። እኔ እሷ እኮ ዳጣ ደግሞ አብጌል እኮ ተጋብዛለች፣ ለምንድን ነው እሷ የምትጋብዘው የምትለው ብላ ናታንን እያወረች ነበረ። እና በጣም አንዳንዴ ከባድ ነው አንዳንድ ነገሮች ማለት ነው። እና እንደዛ እየሆነ ያለ ደግሞ ናታንዬ ድጋሚም ደግሞ ናታንዬ ብላ ጠረች ማለት ነው። በዛ ላይ አብጌል ተናደደች። ናታንዬ ማንም ማለት አይችልም ከኔ ውጭ፣ እኔ እዚህ እያለሁ ማንም ምንም አይፈጠርም ወይም እኔ እያለሁ እያለች የተናገረች ነበረ። ከዛ እንደዛ እያለ ሳለ ከናታ ጋር እየተጣለ ልጅ በአብጌል ምክንያት ትጣላለች። ደግሞ እስከ ቤት ድረስ መጥቶ በቦክስ ለመምታት እጁን እንትን እያስተካከለ ነበረ። በጣም ነው የሚያስፈራው። በነገራችን ላይ ሰው ሲደባበደብ በጣም ነው የሚያስፈራኝ ማለት ነው። እና ልደ እስከ ቤት ድረስ መጣና አይኑን ፍጥጥ እሱን ፍጥጥ ናታን ፍጥጥ እያሉ ከዛ ሶስታቸውም ቆሙ። አብጌል ተነሳች። ናታን እንዲሁም ዳጣ ተነስቶ አይን እየተያዩ ነበረ። በጣም ከባድ ነበረ ማለት ነው። በነገራችን ላይ በሴት መሀል ሰው መጣላት ጥሩ አይደለም ማለት ነው። እና እንደዚህ የሆነ
ቪዲዮ አለቀ ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። እስከ መጨረሻ ድረስ ተከታተላችሁኛል ማለት ነው። አሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ለቤት አዲስ ከሆናችሁ ላይክ እያደረጋችሁ ጀምሩ፣ ሼርም አድርጉ። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአዲስ ለየት ባለው እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ።